ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት የዶሮ ወጥ ዲያይ ሳሎና ይላሉ አረቦች በሀልጫ ነው ዛሬ የምንሰራው። በጣም ቀለል ባለ መንገድ እንሰራለን። በአንድ ዶሮ ነው እኔ የሰራሁት። እናንተ በምትፈልጉት ያህል መስራት ትችላላችሁ። እንግዲህ ቀጥታ ወደ አሰራሩ እኔ ከእጁና ይሄ ከኋላ በኩል ያለው ነገር ማልፈልጋቸው ነገሮችን የቆራረጥኩ አንስቻለሁ። እንደምታውቁት አረቦች ዶሮ አብዛኛው ጊዜ የሚቆረጠው በአራት ነው እንደኛ ሀገር አይደለም። ያው እና አሁን እኔ ይሄንን አንድ ዶሮ በስምንት ቦታ ነው የቆረጥኩት። በግማሽ ቆርጠውና ከዛ ያው እግሩን እንደዚህ ቆርጠውና ለሁለት ለሁለት ከዛ አንድ ዶሮ ለስምንት ቦታ ነው የቆረጥኩት። በካል እንደዚህ እጥብ እናደርጋለን። ከልጫው ጨምሬ ነው ያጠብኩት በደንብ እሽት አድርጌ ሽታ እንዳይኖረው ጥርት ብሎ እንድታጠብላችሁ ደግሞ ጨው ብትጨምሩት በጣም ጥሩ ነው። አጥብነው ዶሮአችንን አጥቤ ያው እዚህ ወንፊቱ ላይ አደረኩትኝ ውሃው እንዲጠነፈፍልኝ። ከዛ ከሱ ጋር የምሰራቸው ግብአቶች ናቸው። ሁለት ድንች፣ አንድ ካሮት፣ አንድ የፈረንጅ ቃሪያ፣ ሁለት ሽንኩርት፣ ሁለት ቲማቲም። እንደዚህ እንደምታዩት ጎረድ ጎረድ አድርጌ ነው የቆረጥኩት። በኋላ ላይ በደንብ እንዳይበስለው ስለፈለኩትኝ በጎራዳው ብትቆርጡት አሪፍ ነው። እንደምትፈልጉት መቁረጥ ትችላላችሁ። እኔ ግን እንደዚህ ስለፈለኩትኝ እንደዚህ ነው የቆረጥኩትኝ። የፈረንጅ ቃሪያ ከውስጥ ያለውን እንጨቱን እንደዚህ ታወጡትና እሱንም እንደሱ ከአታክልቱ ከድንቹና ከካሮቱ ጋር እንዲመሳሰልላችሁ አድርጋችሁት ብትቆርጡት ይሻላል። እሱም አንድ ላይ ከጨመራችሁ በደንብ እንትን አይልም፣ ሙክት ብሎ አይበስልም። ቲማቲም እና ሽንኩርት ደግሞ በደቃቁ ነው የከተፍኩት። በደንብም ደቃቅ አይደለም። ያው እንደምታዩት እዚህ ጋር ትንሽ ደቀቅ አድርጌ ነው ከድንቾቹ ደቀቅ አድርጌ ነው የከተፍኩት ማለት ነው። ምክንያቱም የቲማቲሙ ጣዕም ወጡ ላይ እንዲኖረው ሽንኩርቱም በደቃቁ ሲከተፍ ጥሩ ነው ብዬ ነው። ከዛ እዚህ ጋር እንሰራለን። በዘይትም በቅቤም መስራት ትችላላችሁ። እኔ የሰራሁት በዘይት ነው። በማንኛውም ዘይት በምግብ ዘይት ሊሆን ይችላል፣ በኦይል ሊሆን ይችላል። በየትኛውም በምትፈልጉት እዚህ ጋር የቆረጥነው ሽንኩርታችንን እንደዚህ እንጨምረውና እናቁላላለን። ሽንኩርቱ ቅልት ብሎ እስኪቁላላልኝ ድረስ እንደዚህ አድርጌ ካቁላላሁትኝ በኋላ የጨመርኩት እንግዲህ እርድ ነው። እርድ ነው የጨመርኩት። ያው በሀልጫ እንደሚሰራ ነግሬላችኋለሁ። በሀልጫ ስለሚሰራ እርድ ነው የተጠቀምኩት። በቲማቲም ሳልሳ መጨመር ወይም በሱ መጠቀም ትችላላችሁ፣ ማትፈልጉት እርድ ማለት ነው። ወይም የምትሰሩበት ቦታ ሰዎቻችሁ የማይፈልጉ ከሆነ እንደዛ ይቻላል። ከዛ በኋላ ቲማቲም ነው የጨመርኩት። ቅድም የከተፍነውን ቲማቲም እንድንጨምረውና ከእርዱ ቁሌት ጋር አብረን ቀስ እያደረግነው እናቁላላለን። ከዛ ያዘጋጀው ዶሮአችን ቅድም አጥመናው ምንም ዶሮአችን እንግዲህ ይሄን ይመስላል። እንዲህ ነው የቆረጥኩት። በኋላ መጀመሪያ በደንብ ካልታየላችሁ ዶሮ እንደዚህ አብሬ ማቁላለሁ ጣዕም እንዲኖረውና በደንብ ጥሩ ሆኖ እንዲበስልልኝ። ለዛ ነው መጀመሪያ ላይ የጨመርኩትኝ። የአረቦች ዶሮ ስትሰሩ አብዛኛው ጊዜ የምታውቁት ታውቃላችሁ፣ ሁሉ ነገር አንድ ላይ ይጨመርና ይሄን እንትን አይፈልግም፣ ሰዓት አይፈልግም ነው። እኔ ግን እንደዚህ ስሰራ ነው ጣዕም የሚያለው ደስ የሚለው። ከዛ እየከደንኩ ያነሳው እያየው ያቁላለው ለትንሽ ያህል ደቂቃ እንደዚህ ካቆላላሁትኝ በኋላ ቅድም የቆረጥነውን
አታክልቱን እንጨምራለን። አታክልቱን ከጨመራችሁት በኋላ የምትጨምሩትን ነገር አንድ ላይ መጨመር ትችላላችሁ። እኔ ግን የጨመርኩትን እዩት። እንደኔ መስራት የምትፈልጉት እንደዚህ ብትሰሩ በጣም ይሻላል፣ በጣም ይጣፍጣል። እስከ መጨረሻው ካያችሁት ማለት ነው። እና እንደዚህ አታክልቱን ጨምረውና ቀስ እያደረግን አንድ ላይ እናቆላላለን። ከዛ በኋላ ያዘጋጅነውን ቅመማ ቅመም እኔ ጨመርኩት። ነጭ ሽንኩርት ፍሬሹ ቢኖር ጥሩ ነው። ከሌላችሁ ፓውደሩ ካላችሁ ብትጨምሩት ምንም ችግር የለም። እኔ ፓውደር ነጭ ሽንኩርት ነው የጨመርኩት። እና ቅመማ ቅመም ሁሉ ቅመማ ቅመም አንድ ላይ የተፈጨ ቆንጆ በርበሬ፣ ከሙን፣ ይሄ ቀይ በርበሬ ማያቃጥል ያላችሁትን ብትጨምሩ ችግር የለውም። የዶሮ ቅመማ ቅመምም ካለ ብትጨምሩ በጣም ይሻላል። ትንሽ ውሃ የሞቀ ውሃ ጠብ እያረጋችሁ እንዲህ አንድ ላይ እያማሰላችሁ ክድን እያረጋችሁ እያያችሁ ውሃ የሚፈልግ ከሆነ ጠብ እያረጋችሁ ቀስ እያረጋችሁ ብታማስሉት በጣም ይመረጣል። ይሄንን ይመስላል እንግዲህ ያው ሁሉም ነገሮችን ከጨመርኩትኝ በኋላ ነው ይሄ ቀስ እያረኩ እያማሰልኩ እንደዚህ እያየው እስኪ በስልልኝ ድረስ እንደዚህ አማስላለሁ ማለት ነው። ውሃ ከሌለ እያየው እየጨመርኩኝ ሹፊ አንቺ የኔ ቤት እንግዲህ እንደምታዩት ከተወሰነ ደቂቃ በኋላም እንዲህ ስንከፍተው እየተንተከተከ በጣም ቆንጆ ነው፣ እየበሰለ ነው። ሙቅ ውሃ ነው የጨመርኩት። በዚህ ውሃ በጣም ትክትክ ብሎ ከበሰለላችሁ ድንቹ፣ ዶሮው ሁሉ ነገሩ ከበሰለላችሁ ሌላ ውሃ አትጨምሩት። ካልበሰለላችሁት ግን ባንጨምረው ይሻላል። እና 4 ቃሪያ እንደዚህ በጎድጓዳው ከትፌ ጨመርኩት ጣዕም እንዲኖረው። በስተመጨረሻም ይሄንን ይመስላል። በጣም ቆንጆና ጣዕም ያለው የሀልጫ ዶሮ ወጥ ሆኖ ወጥቶልኛል። ይሄንን ይመስላል። ስሩት፣ ሞክሩት፣ በጣም ትወዱታላችሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እስከመጨረሻው ስላያችሁ አመሰግናለሁ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዛ ደህና ሁኑ።